ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? የከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት እንግዲህ ዘወትር በዚህ ሰዓት በእንግዳ ሰዓታችን የተለያዩ እንግዶችን ወደ እናንተ በማድረስ የተለያዩ መረጃዎችን ሲያጋራችሁ ቆይቷል። ዛሬም እንደ ወትሮ ሁሉ ደግሞ ለየት ባለ አቀራረብ ለየት ባለ እንግዳ ተገናኝተናል። የዛሬው እንግዳችን በተለይ በስፖርቱ ዘርፍ እየሰሩ ከሚገኙት እንስት እንግዳ ነው ይዤላችሁ የቀረብኩት። በተለይ እንግዲህ በስፖርት ዘርፍ የራሷ አበርክቶ ያላት ዛሬ ላይም በግል ጥረቷ ደግሞ የስፖርት ዘርፉን ለማሳደግ በተለይ የዞኑን የስፖርት ደረጃ ከፍ ለማድረግ እየተጋች የምትገኝ ወጣት ነገር ግን ብዙ ያልተነገረላትን ወጣት ነው ወደ እናንተ ይዤ በእንግድነት ይዤ የቀረብኩት። ከወረዳ አንስቶ በተለያዩ ክለብ እንዲሁም በኢትዮጵያ ፕሪሚየር ሊግም በክለብ ደረጃ ተጫውታለች። ከመጫወት ባለፈ ደግሞ በአሁኑ ሰዓት እንግዲህ በግል ጥረት በአሰልጣኝነትም እየሰራች ትገኛለች የዛሬዋ እንግዳችን። ስለዚህ ከኔ በላይ ደግሞ እንግዳችን ራሷን በደንብ ታስተዋውቀና በተለይ በስፖርቱ ዘርፍ በተለይ እግር ኳስ ልክፍት አለብኝ የምትል ወጣት ናትና ለስፖርቱ ለእግር ኳሱ በጣም ልዩ ፍቅርም ያላት ወጣት ናት። እንግዳችን እንግዲህ ዛሬ ራሷን በማስተዋወቅ ቆይታችንን የምንጀምር ነው የሚሆነው። ፍጹም ተሾመ ይህንን ዝግጅት እያሰናደውን እንዳንተ አደርሳለሁ። በካሜራ በኩል ፍሬው ማሞና ባላቸው ባሮ ደግሞ በጣም የተባበሩን ስቱዲዮ ከሚገኙ መላው ባለሙያዎች ጋር የእነሱን ጥረት በዚህ አጋጣሚ ሳላደንቅ አላልፍም። እጅግ አድርጌ አመሰግናለሁ። እንግዳችን ወደ ስቱዲያችን ስለመጣሽ በጣም በከፋ ማህበረሰብ ሬዲዮና ቴሌቪዥን ተመልካቾች ስም ከልቤ አመሰግናለሁ። እስኪ ራስሽን አስተዋውቂ። እሺ፣ እኔም እዚህ እንግዳ አድርጋችሁኝ ስለጋበዛችሁኝ በጣም አመሰግናለሁ። ያው ስሜ መምህርት ይመኙሻል ወንዶሰን እባላለሁ። ተወልጄ ያደኩት እዚሁ ቦንጋ በተለምዶ አጠራር ወይም ስሙ ማዞሪያ በሚባልበት ሰፈር ተወልጄ አድጌያለሁ። ያው በዛ መንደር ባለበት ትምህርት ቤት በድሮ ቤደ ማርያም በአሁን ደግሞ ግራዝማች ጳውሎስ በሚባልበት ትምህርት ቤት ከአንደኛ እስከ 8ኛ ክፍል ጀምሮ እዛ ትምህርት ተመራለሁ። ሁለተኛ ደረጃ ትምህርቴን እዚህ ቢሻው ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤት የተማርኩ መሆኔን ነው። እጅግ አድርጌ አመሰግናለሁ። እንግዲህ ይህን ያልካልሽ በመምህርነት ሙያ ይመስለኛል አሁን እያገለገልሽ ያለሽ። የት ነው መምህርነቱን የሰለጠንሽው? መምህርነቱን የሰለጠንኩት እዚሁ ቦንጋ ትምህርት ኮሌጅ ነው የሰለጠንኩት። ያው እዛ ላይም ብዙ ነገሮችን እያደረኩ ቆይቻለሁ። በስፖርቱ ማለት ነው። አሁንም ያው እየሰራው ይገኛለሁ ማለት ነው። መልካም። እንግዲህ እስኪ የስፖርት እንቅስቃሴሽን እንመልከት። በተለይ እንግዲህ የእግር ኳስ ልዩ ፍቅር እንዳለሽ ያው እኔ በመረጃም ደረጃ ደርሶኛልና እንደው እንዴት ወደ እግር ኳሱ ገባሽ? የት ተጫውተሻል ከዚህ ቀደም በተለይ ከልጅነት ጀምሮ ያለውን እንመልከት እስኪ። እሺ፣ መልካም ጥሩ ነው። ያው እግር ኳስ በጣም ፍላጎቱና የመጫወት ታለንቱ ያው በተፈጥሮም አለኝና እግር ኳስ የጀመርኩት ከሰፈር ነው የጀመርኩት። ደጅ ላይ በካልሲ ሰፍተን እየተጫወትን ደጅ ላይ እየተለማመድን ከዛም በኋላ ወደ ትምህርት ቤት ባሉ ክበባት ላይ በመመዝገብ ማለትም የስፖርት ክበብ ላይ ማለት ነው እዛ ላይ በመሳተፍ ያን ያው የስፖርት ክበብ ተጠሪም የነበሩ መምህር ሀረሩ ነበሩ። በመምህር ሀረሩ በኩል መምህር ሀረሩ ወርቁ ያን ጊዜ እኛን በስፖርቱ ዘርፍ ያስተምሩን ነበረ። እዛ ላይ በስፖርት ፕሮግራም ላይ ወይም በስፖርት ክፍለ ጊዜ እነዚህ ነገሮች እያዳበርኩኝ ለተለያዩ ውድድሮችም ቀርብ ያለው ያው መነሻዬ ትምህርት ቤት ነው። የተለያዩ ውድድሮችን ከክፍል ጋር ስናደርግ ነበረ። ከወረዳ ጋር ውድድሮች ስናደርግ ነበረ። በዛ ሁሉ ማዕከል ላይ ብዙ ውጣ ወረዶችን አሳልፍ ያለውና መነሻዬ ከዛ ሆኖ ሳለ ብዙ ደረጃ ላይ ሄጃለሁኝ። 2005 ላይ በኮሌጅ ትምህርት እዚህ መምህራን ትምህርት ኮሌጅ ላይ ውድድር ነበረ።
የኮሌጆች ውድድር ማለት ነው። መላው የኮሌጆች ውድድር ነበረ። እዛ ላይ በእግር ኳስና በቴኒስ ተሳትፌም ደህና ውጤት ነው ያመጣው። ያው ቴኒስም ነው የምትጫወተው? ቴኒስም እጫወታለሁ። ያው ብዙም ወደዛ እንትን ባላዘንብልም ኳሱ ላይ ነው ብዙም ትኩረት ሰጥቼ የሚሄደው። እዛ ላይ ሻምፒዮን ቴኒሱ ላይ ሻምፒዮን በመሆን ለኮሌጃችን ዋንጫ በማምጣት በእግር ኳሱ ደግሞ የነሐስ ሜዳሊያ በማምጣትና እዛው ከአጠቃላይ ከኮሌጁ ኮከብ ተጫዋች በመባል ተመርጬ ብዙ ሽልማቶችን ያገኘው ሲሆን በዛ ልክ ደግሞ ወደ ፕሪሚየር ሊግ ሲሄድ ደግሞ ፕሪሚየር ሊግ ላይ እንዲወጣ ያደረገኝና እንድታይ ያደረገኝ የኮሌጅ ጉዞዬ ነው። የኮሌጅ ጉዞዬ ምንድነው? ኮሌጅ ላይ ስንጫወት ኮከብም ስለነበርኩ እዛ ላይ ደግሞ መራጭ ኮሚቴዎች ከተለያዩ ኮሌጆች የመጡ ነበርና የተለያዩ ፕሪሚየር ሊግ ላይ የሰሩ ቡድን መሪ ሆኖ ያገለገሉ አሰልጣኞችም ነበሩና በዛ አጋጣሚ 3 ክለብ ነው የጠየቀኝ። ሲዳማ ቡና፣ አርባ ምንጭ ከነማና ሐዋሳ ከነማ ጠየቀኝ። ያው ታየሹ የትምህርት ተቋማት የኮሌጆች ውድድር ላይ ነው በደንብ የታየሁት የኮሌጆች ውድድር ላይ ነው። ያው ወደ ፕሪሚየር ሊግ ጉዞዬ ማለት ነው። ከዛ እዛ ላይ እጩ አደረጉኝ። ያው ልጅነትም ስላለ ብዙም ትኩረት ሰጥቼ ወደዛ መሄድ አልፈለኩኝም። ያው ወደዛ ወጥቼም ስለማላቅ ያው ቻሌንጅ ይኖራል ብዬ ስላሰብኩኝ የአካባቢም ተጽዕኖ ይኖራል። ወደዛም ብዙም ለመሄድ ፍላጎት የለኝምና በስልክ እንጠራሻለን ብሎ ያሉኝና ያው ያኔ የግራጁዌሽን የሚያደርግበት ወቅት ነበርና 2005 ያው ትኩረት ሰጠውት ያው ለፍቼ የተማርኩት ትምህርቴን ጥያ አልሄድም በሚል ወደ ስራው ነው ያዘነበልኩትና ከዛ ወደ ስራ ግራጁዌት አድርጌ ወደ ስራ ገባሁኝ። የገባሁትም ያው ጠሎ ወረዳ ነው። እታ ውስጥ ጠሎ ወረዳ ኮባ ቀበሌ ነው የገባሁት። እዛ 1 አመት ሰራው። ከዛ እዛ 1 አመት ሰርቼ አልተመቸኝም። አካባቢውም ስላልተመቸኝ ትቼ ወጣሁኝ ወደ ቦንጋ ከተማ። ወደ ቦንጋ ከተማ ሲወጣ ያ ስልክ የተለዋወጥኩት ክለብ ላይ ያጩኝ ሰዎች ክረምት ላይ ደወሉልኝ ማለት ነው። ክረምት ላይ ከአንድ አመት በኋላ ክረምት ላይ ደወሉልኝ። ለምንድን ነው ስልክሽ ማይሰራ ምናምን አሉኝ። እንደዚህ ገጠር ስራ ገብቼ ነው ስልኬ ማይሰራው አልኳቸው። በቃ ገጠር እንዳትገቢ ናሴ ወር ላይ መተሽ እዚህ ሙከራ ታረጊያለሽ ብሎኝ ሲዳማ ቡና ጥሪ ያደረገልኝ። እኔም ወደ ሐዋሳ በመሄድ 1 አመት ለሲዳማ ቡና በጥሩ ሁኔታ እየተጫወትኩ እያለሁ ያው በአጋጣሚ ኳስ ነውና ጉዳት አይጠፋም። የ1 አመት አገልግዬ በጉዳት ምክንያት ወደዚህ ተመለስኩኝ። ወደዚህ ስመለስም ኳሱን አልተውኩትም። ኳሱን ላቋርጥም 2007 ላይ ነው እየሰራውኝ። 2008 ወደዚህ መጣውኝ። ኳሱን በፍጹም አላቋረጥኩኝም። ተሻለኝ። ወደዛ መመለስም ያው ሌላ ቻሌንጅ ስለሚፈጥርብኝ እዚህ ብሰራ አሰብኩኝ። እዚህ እየሰራው ለዞኑ ብዙ አስተዋጽኦ አድርጌያለሁ። 2008 2009 2010 ዞኑን ወክዬ በመጫወት ከክለብ ነው ከጉዳት መልስ ወደ ለዞን ሻምፒዮና ሲጫወት ነበረ። ያው 2008 2003 አመት በተከታታይ ሲጫወት ነበረ። ሲጫወት የነበርኩትም ያው አጋጣሚ ሆኖ ወደ ስራ እንግዲህ ተመልሻለሁና ወደ መምህርነቱ ማለት ነው ጊምቦ ወረዳ ላይ ነው መምህርነቱን ሲሰራ የነበረው። መልጋዋ ቀበሌ ሼካ አሁን በአሁኑ አጠራር ያው ሼካ ይሉታል። እዛ ላይ ነው አሁን እየሰራው ያለሁት። ያው በመምህርነት ሙያ 12 አመት ሞላኝ። ኳሱን ደግሞ እያስኬድኩኝ ማለት ጎን ለጎን እያስኬድኩኝ እየሰራው ይገኛለሁ። አሁን ላይ ኳሱን ስሰራ በንጹህ ተነሳሽነትና በንጹህ ልብ ነው እየሰራው ያለሁት እና ሆሳና ላይ ሄድን። ወረዳ ዞኑን ወክለን ሐዋሳም ሄጃለሁ። ብዙ ውድድሮች ለተሳትፌያለሁ። እንግዲህ ከአሰልጣኝ ፍጥነት ጋር ማለት ፍጥነት መሸሻ ጋር የዳዲ በነገር ኳስ ከሱ ጋር ሰርቻለሁ ለ3 አመት ተከታታይ። ያው ጥሩ ታለንትም ጥሩ ብቃትም ስላለኝ በካፒቴን ነው ሁሌም ይሄንን 3ቱን ጨዋታ ወይም 3ቱን አመት ስሰራ በካፒቴን ነው ስሰራ የነበረ። በጥሩ ዲሲፕሊን በጥሩ ስራ ስሰራ ነበረ። እዛ ላይም
2009 ላይ የዞን ውድድር ላይ 3ኛ በመውጣት የነሐስ ሜዳሊያ ተሸላሚ ሆነናል። በቀድሞ ክልል ማለት ነው። የነሐስ ሜዳሊያ ተሸላሚ ሆነናል። ቅድም ሳልናገር ያለፍኩኝ ሜዳሊያም ተሸልማናል። በቴኒሱም በእግር ኳሱም ነሐስ ነበረን። በቴኒሱ ወርቅ ነው ያመጣነው። እንደገና ዞኑ ላይ ስንመጣ 3ኛ ወጥተን የነሐስ ሜዳሊያ ይዘን መተናል ማለት ነው። እነዚህ ሜዳሊያዎች አሁን በምን ያገኘሻቸው ናቸው? ቅድም እንደነገርኩ ያ ኮሌጅ ላይ በእግር ኳሱ ብርም የተለያዩ የስፖርት ትጥቆችም ተበርክቶልኛል። እዛ ወሳና ላይም እዚህ ኮሌጅ ላይ ሲመጣም ጥሩ ድጋፍ ነው ሲደረግልኝ የነበረውና እነዚህ ሜዳሊያዎች ያገኘሁት አንደኛውን በቴኒስ ነው። ሻምፒዮን በመሆን 4ቱን ኮሌጅ በመርታት አንደኛ በመውጣት፣ አንደኛውን ደግሞ አሁንም በሁለት ውድድሮች ነው የሄድኩት። አንደኛውን ደግሞ በእግር ኳስ የነሐስ ሜዳሊያ 3ኛ በመውጣት አግኝቻለሁ ማለት ነው። እና ይሄን ይመስላል። በጣም ደስ ይላል። እውነት ነው ማለት ሴትነት አለ፣ የስፖርት ፍቅር አለ። ዛሬ ደግሞ እንግዲህ ከፋ ዞን በርግጥ ለበርካታ ዓመታት በተለያዩ ስፖርቶች በክልል አቀፍ ደረጃ ሲሳተፍ ይታወቃል። በነባሩም ክልል በአሁኑም ክልል ያው በብዙ የስፖርት ውጤቶች ውጤታማ እንደሆነ ይታወቃልና ከነዛ ውስጥ ደግሞ ሴት ማግኘት በጣም ከባድ ነው። አሁን ስናይ አሁን በዚህ ዓመትም 2018 በተደረገው የክልሉ መላው ክልሉ ሻምፒዮና ላይ የሴት እግር ኳስን አላየንም። ከዚህ ቀደም ደግሞ አጠቃላይ ሻምፒዮናዎች በሚከናወኑበት ጊዜ የሴቶች መረብ ኳስ ይኖራል፣ የሴቶች ቴኒስ ይኖራል። እነዚህ ነገሮች እንመለከት ነበር። አሁን ደግሞ እነዚህ የተሳትፎ ደረጃዎች እየቀነሱ መጥተዋልና አንቺ ደግሞ በእነዚህ ውስጥ ተስፋ ባለመቁረጥ እየሰራሽ ነው ያለሽው። በጣም የሚበረታታ ነው። አሁን እንግዲህ ከተጫዋችነት ዓለም ወጥተሻል። በግል እያሰለጠንሽ እንዳለ ሰማውና እንደው ለምን ስለሱ ሳልጠይቃትም ሰዎችም እንደው ጠይቅ ልጆችን ራሱ በፍላጎት ነው አሰልጥኝን ብለው የመጡት የሚልም ነገር ሰማው። እንደው እንዴት ቡድን የሚይዝ አካል ጠፋ፣ መዋቅር ጠፋ። ልጆች እንዴት ራሳቸው አንቺ ችሎታ አለሽ አሰልጥኝን ብለው ወደ አንቺ መጡ? ስለሱ እስኪ ወደ አሰልጣኝነት ስለገባሽው ነገር አጫውሽ ነው። እሺ፣ ወደ አሰልጣኝነት የገባሁት መንገድ 2007 ላይ የአሰልጣኝነት ስልጠና ሙያ የመጀመሪያ የአሰልጣኞች ስልጠና ሙያ እዚህ በፌዴራል ደረጃ ሲሰጥ ነበረ። አጋጣሚ ሆኖ በስልክ ነው ተደውሎ ስልጠናው እየተሰጠናና ድረሽ ተብዬ ያው ከስራ ቦታ ነው ያው መጥቼ ስልጠናውን የተካፈልኩኝ 2007 ላይ ማለት ነው። ቦንጋ ከተማ እዚህ ስቴዲየም ማለት ነው። እና ስልጠናውን ወሰድኩኝ። ስልጠናውን ከወሰድኩ በኋላ ቀጥታ መስራት አለብኝ ብዬ በቃ አስባለሁ። እንደምሰራም ሙሉ ተስፋ አለኝ፣ ሙሉ እምነት አለኝ። እድሉን ያመቻቸው ማን ነው? የስልጠናው እድሉን ያመቻቸኝ ከፋ ዞን ስፖርት ጽሕፈት ቤት ነው። ይሄንን ፕሮግራም አዘጋጅቶ እንድንሰራ እንድንሰለጥን ያደረገን። ከዛ ስልጠናውን ጨርሼ እንደወጣሁኝ ያው የከፌድራል ላይሰንሱ ሳይመጣ ትንሽ ዘግይቶ ነበረ። ልክ እንደመጣ እኔ ወደ መስራት ነው የገባሁት፣ ቁጭም አላልኩም። እና በ2011 ላይ ለምን በበጎ ፈቃደኝነት የከተማውን ሴቶች እግር ኳስ አልይዝም ብዬ አሰብኩኝና ቀጥታ የወረዳው ስፖርት ጽሕፈት ቤት ኃላፊ ጋር ነው ቀጥታ ሄድኩኝ። የቦንጋ ከተማው ጋር ማለት ነው። ሄጄ ጠይቄም እግዚአብሔር ይስጣቸው ተባብረውኛል። አታሰሪም አይቻልም አላሉኝም። ክለቡን ቲሙን እንዲይዝ አደረጉኝ። በዛ ልክ የ6 ወር ጊዜ ሰጡኝ። በዛ በ6 ወር ጊዜ ውስጥ እያሰለጠንኩ እያለ በአጋጣሚ መላው የሴቶች ሻምፒዮና በጅጅጋ ከተማ ይካሄድ ነበርና በዛ ላይ የኛን ዞን በመወከል እና እዚህ ውድድሮችን ወረዳ ላይ በማድረግ በአሰልጣኝነት የነዛ ልጆችን እያሰራው ነበር። እነዛ ልጆችን ይዤ ቀረብኩ። ጥሩ ተሳትፎ ነበረኝ፣ ጥሩ እንቅስቃሴ ነበረኝ። ከፍጥነት ቡድኖች ጋር ነው ያው ከተጫዋችነት ወደ አሰልጣኝነት ማለት ነው። ከፍጥነት አቻ ቡድኖች ጋር ነው ውድድሩን ያደረኩኝና በአጋጣሚ 2ኛ ነው የወጣ ነው። ያው የሴቶች ውድድር በመሆኑ ያው ቅድሚያ ለኔ ተሰጥቶኛል፣ አሰልጣኙኝ እንድቀርብ ማለት ነው። ከዛ የተመረጡ ልጆችን እንደገና ለኔ በመስጠት
የስልጠና ጊዜ ተሰጥቶን አንድ ሳምንት 15 ቀን ስልጠና እዚህ ቦንጋ በጽህፈት ቤቱ አማካኝነት ማለት ነው ሁሉ ነገር ተመቻችቶልን ለ14 ቀን ስንሰራ ቆየን። ከዛም በኋላ ወደ ሆሳና ነው ጉዞ ያደረግን ዞኑን ወክዬ ማለት ነው በአሰልጣኝነት ወደ ሆሳና ሄደን እዛ ደግሞ ውድድሮች ነበሩ፣ ቻሌንጆች ነበሩ። እዛ ውድድሮችን አደረግን። በአጋጣሚ እዚህ ሜዳ ላይ ያንን ስልጠና የአሰልጣኝነት ስልጠና የሰጡኝ ኢንስትራክተር አሰልጣኝ እዛ ነበሩና እሳቸው መራጭ ናቸው ከፌደራል የመጡት በአጋጣሚ እዚያ አሰልጥነው ነበሩ። እዛ ተገናኘን ማለት ነው። ከዛ ልጆችን ይዤ ስቀርብ አላመኑ እንዴ በአንድ አመት በዚህ በቅርብ ሰዓት እንዴት እንደዚህ ልትሆኝ ይችላል? አንቺን የመሰለ መስራት የምትፈልግ እንስት ወጣት እያለች ሌሎች እኮ እንደዚህ በቅርብ ሰዓት እኮ እንደዚህ አይታዩም፣ በጣም የሚደነቅ ነውና መበረታታት አለበት ምናምን ብሎ በጣም አበረታቱኝ። ከዛም በኋላ ወደ ውድድር ገባን። እየተደዋወልን ያሉ ነገሮችን እሳቸውም እየረዱኝ ውድድሩን ጨረስን ማለት ነው። ሆሳና ላይ ውድድሩን በጥሩ ሁኔታ ከጨረስን በኋላ ያው መጨረሻ ላይ ያው የዋንጫ ስነ ስርዓት ላይ የተመረጡ አካላት ከአሰልጣኝም ከእግር ኳስም ይጠራልና በዛ መካከል አንደኛ አሰልጣኝ የተጠራሁት እኔ ነበርኩኝ። የሴቶቹ የክልሉን ማለት መላው የክልሉን የድሮ ደቡብ ክልል ማለት ነው። እኔ ነበርኩ በአሰልጣኝነት ቡድንን እንዲይዝ ክልሉ የመረጠኝ። በዛ እዛው ቀረውኝ። ከዛ ሁሉ ዞን ውስጥ የተወጣጡ ተጫዋቾችን ለኔ ባድራ መልክ ዞኑ ሰጠኝ እና የስልጠና ጊዜ ያደረግነው ለአንድ ወር ሐዋሳ ነበር። ሐዋሳ ነው ያደረግነው። ያንን ይዛችሁ ጅግጅጋ ለመሄድ ማለት ነው። ጅግጅጋ ለመላው ለመሳተፍ ያው የስልጠና ጊዜ የግድ ነውና ለአንድ ወር የስልጠና ጊዜ ተሰጠን። ለአንድ ወር እዛ ቆየሁኝ። ከዛም በኋላ አንድ ወር ልክ እንደጨረስን በነገራችን ላይ ወደ 40 የሚሆኑ ልጆች ነበር የተሰጡኝ። ከዛ ላይ ደግሞ ሴሌክት እየተደረገ ለውድድር የሚሆኑ ልጆችን ማብቃት የኔ ግዴታ ስለሆነ ያን ግዴታ ለመወጣት ብዙ ጥረት ብዙ ቻሌንጆች ነበሩ። እነዛን ቻሌንጆች በመወጣት ለአንድ ወር ያክል የስልጠና ጊዜያችንን ጨረስንና ከአንድ ወር በኋላ ወደ ውድድር ቦታችን ሶማሌ ጅጅጋ አመራን ማለት ነው። እዛ ደግሞ ስንሄድ ያለው ነገር በጣም ደስ የሚል ነበረ። ወደ ጨዋታ ለመግባት ያው ቡድን ይመደባል። በምድብ ነው የምንጫወተው። ሐረሪ ክልል፣ ቤንሻንጉልና አፋር ነበር የደረሰን። ደቡብ ክልል አራታችን ነበር የደረሰን። በጥሩ ውጤት እነዛ ሶስቱን ቲሞች በመርታት ወደ ዋንጫ አለፍን ማለት ነው። ወደ ዋንጫ ስንደርስ የደረሰን ቲም ሮሚያ ነበር የደረሰን። ያው በዚህ አጋጣሚ በዛ በዋንጫ ፕሮግራም ላይ ዶክተር አሸብር ወልደ ጊዮርጊስ የፕሮግራሙ ታዳሚ ነበሩ ከፌደራል ማለት ነው። እሳቸውም የኦሎምፒክ ኮሚቴም ስለሆኑ እሳቸውም ነበሩ። ብዙ የተጋበዙ እንግዶችም ነበሩ። በዛን ሰዓት ቲማችንም ጥሩ ነበረ። ያው ሜዳው የኛ ነው። አሸናፊም ለመሆን ዝግጅት አድርገን ለዋንጫው ፉክክር ከሮሚያ ጋር ገብተናልና ደስ የሚለው ሮሚያን በሰፊ ውጤት ነው ያሸነፍነው። ዋንጫ ምን አንተ ናቸው ያነሳው? 3-1 በመርታት ሮሚያን 3-1 በማሸነፍ ደቡብ ክልልን ሻምፒዮን በማድረግ ለዚህ ደርሻለሁና የአሰልጣኝነት ጊዜ ይሄንን ይመስላል። ደቡብ ክልልን በዛ ሰዓት በ2011 እንግዲህ እንደ ሀገር ነው ያሸነፋችሁት አይደል? የመላው ኢትዮጵያ የሴቶች ሻምፒዮና ነው የሆናችሁትና እንደው እንዴት ወደ ኋላ ተመለሽ? በዛው ሌሎች ክለቦች ጥያቄ አልመጣልሽም? እንደው የክልሉ ስፖርትስ እንደው የሆነ ያቀረበልሽ ነገር የለም? እንዴት ወደ ኋላ መጣሽ ለማለት ነው። ጥሩ ጥያቄ ነው። በነገራችን ላይ ሶማሌ ክልል ላይ እንድቀር አሰልጣኝ እንደሆን ጠይቀውኝ ነበር። በዛን ወቅት ደግሞ ያው ሴትም ስለሆንኩኝ ወጥቼ ስለማላቅም ቻሌንጁ ያው ደጋፊም ያስፈልጋል፣ የሚያበረታታይ ሰው ከኋላ አይዞ የሚል ሰው ያስፈልጋልና ወደዛ መቅረትም ብዙም እንትን አላልኩም። ለምን ወደ ሀገሬ መጥቼ አልሰራም የሚል ነው። በቃ እዚህ መጥቼ የሀገሬ ልጆች መድረስ ይችላሉ፣ ልጆችን ማብቃት ይችላልው፣ በሀገሬ ላይ ለምን አልሰራም በሚለው ነው ወደዚህ የተመለስኩና ጥያቄዎች ነበሩ። በእርግጥ ሽልማቶችን ብዙ ሽልማት ነው የተሰጠኝ።
ለዚህ ደረጃም ጥሩ ኑሮ እንድኖርም ብዙ ነገሮችን አገኝቻለሁ። ቢሆንም ለምን ሀገሬ ላይ ቤት ደጅ ላይ ለመርኩትን ኳስ ለምን ሀገሬ ላይ አልሰራም በሚል ነው ወደዚህ የመጣውና ያው ወደዚህ ሲመጣም ብዙም ትኩረት አልተሰጠበትም። ያው የሴት ሲባል እንግዲህ በተለምዶ ወላጅም ሆነ እንደ አካባቢ ብዙም ትኩረት አይሰጠውምና በዛ በቃ ወጣ ውረዶች ስላሉ በዛ መካከል ለሳይሳካ ቀረና ያው አሁን በራሴ ትግል ለምን አልሰራም ለምንድነው ወደ ኋላ የቀረነው በሚል ቁጭት ተነሳሽነት በራሴ ሁሉን ነገር በራሴ በማመቻቸት የዞኑን መንግስት ሜዳ ብቻ እንዲያስፈቅድልኝ ማለት ነው ሜዳ እንዲያስፈቅድልኝ አሁን ላይ ልጆች ይዤ ያሰራውኝ እገኛለሁ። እኔ ያን ጥያቄ ለመጠየቅ ያስገደደኝ ነገር ምን መሰለሽ ማለት ትልቅ ደረጃ በአሁኑ ሰዓት በየትኛውም ክለብ የሚሰራ ሰው አሁን አንቺ ያገኘሽውን እድል አያገኝም። ዋንጫ በልቶ ወዲያው ከእንደዚህ አይነት ከውድድር መድረክ የሚጠፋ አሰልጣኝ አይታይም። ሀሳቤ ግልጽ ከሆነልሽ መምጣትሽን መጥላት አይደለም። ወደ አካባቢ መምጣት በጣም ከማወቅ በላይ ነው። ለአካባቢ አስቦ መምጣት በራሱ የተሻለ አስተሳሰብ ነው። በትልቅ ደረጃ የሚታይ አስተሳሰብ ነው። ወደ አካባቢ ከመጣሽ ደግሞ ይሄ ቻሌንጅ ሲጠፋ እንዴት ትስማልሽ? እንዴት አንቺ ይሄን ነገር እድል ስታጪ ቻሌንጅ አድርገሽ ወይም ተሟግተሽ ስፖርቱ እንዲወጣ ለምንድን ነው ያላደረግሽው? ምን ገጠመሽ እዛ ላይ? ያው አካባቢ ወይም የስራ ቦታ የሚባል ነገር አለ። አሁን እኔ ስፖርቱን እንዳላካሄድ ያው ትንሽ ማስኬዳት እንትን ነበረችኝ። ያው እሱም ያው ቅድም መምህር ነኝ ብያለሁ። ያው የእንጀራ ጉዳይ ነው። እዚህ ጋር ብዙ ቻሌንጆች ያንን ነገር እስክታስተካክል እዚህ ጋር ያስከው ነገር መልቀቅም አስቸጋሪ ስለሆነ ብዙም ትኩረት አልሰጠውም። እኔ ትኩረት ያልሰጠሁት ምክንያት ምሰራበት ቦታ በጣም ቻሌንጅ ነው። ርቀትም አለው። እዛ ቦታ ላይ ደግሞ ለስራ ብዬ አስቤያለሁ። እዛ ቦታ ላይ ቀበሌው ላይ ለስራ ብዬ ብዙን ጊዜ ማስታወቂያ የሴቶችን እግር ኳስ እናሰለጥናለን የሚል ማስታወቂያ በተደጋጋሚ ለጥፋለሁ። ምን እላለሁ ልጆች ፍላጎት የላቸውም ገጠር ላይ እና አሁን ላይ እዚህ ደግሞ ለምን እንደው ጊዜንም እውቀቴንም መስዋዕት ሰጥቼ ለምን እዚህ ያሉትን አልተካም ተተኪ ግድ ነው በሚል ቁጭት ነው። ውድድር ላይም ጠፋን ሴቶች በአሁን ሰዓት ላይ የለም ማለት ይቻላል። ስለዚህ ለምንድን ነው መንጠፋው በሚል ቁጭት ነው በራሴ ተነሳሽነት ፕሮጀክቱን ቀርጬ ያው ውጤት የሚገኘው ከድካም ነው። ብዙ መልፋት ስለሚጠይቅ እኔ ጊዜን ለምሰጥቼ ሴቶች ላይ አልሰራም በሚል ቁጭት በራሴ ተነሳሽነት ሴቶችን ወደ 40 የሚሆኑ ህጻናትን ቀርጬ በኡሚቲ ትምህርት ቤት ያው ሜዳውንም እግዚአብሔር ይስጠው ዞኑ አስፈቅዶልኛል። እዛ ላይ አሁን በመስራት ላይ እገኛለሁ። በጎን ደግሞ ወንዶች እኛንስ ለምናታሰሪም ብሎ በጠየቁት መልክ ወንዶችንም ወደ 35 40 የሚሆኑ ወንዶችን በመያዝ ጎን ለጎን ላይ በራሴ ኳስ በመግዛት የተለያዩ ቁሶችን በማዘጋጀት ስራውን እየሰራው ነው የሚገኘው። ያው ደስ ይላል። እንደው እንግዲህ ከተገናኘ ነገር አሁን የከፋ ዞንን ባህልና ቱሪዝም ስፖርት መምሪያ እየመሩ የሚገኙ ሴት ናቸው። አንቺ ደግሞ ሴት አሰልጣኝ ነሽ። በእርግጠኛነት አንቺን ለማበረታታት አይሰንፉም ብዬ አስባለሁ። ትክክል ነው። እንደው ምናልባት አሁን በአሁኑ ሰዓት ኳስ በጣም ውድ ነው። በግል ኳስ ገዝቶ ማሰራት ትጥቅ መግዛት በጣም ከባድ ነውና እንደው ምናልባት እዚህ ላይ እነሱን ደፈር ብለሽ አልጠየቅሻቸውም ይመስለኛል። የኔ ኪታ ነው አላውቅም። ከጠየቅሽ ደግሞ በእርግጠኛነት ድጋፍ ያደርጋሉ ብዬ አስባለሁና ጠይቀሽ ምን አይነት መልስ አገኘሽ? ጥሩ ነው። ያው የሚከፋ ምላሽ አልሰጡኝም። በመጀመሪያ የራስ ጥረት ይጠይቃል። የሆነ ነገር ለመስራት ራሴ ደግሞ ፕሮጀክት ቀርጻይ ወደ ስራ ስትገባ ድጋፍ የሚሰጥ አካል ይመጣል። ጠይቄያለሁ። የዞኑንም የወረዳውንም ጠይቄያለሁ። የልጆች ዳታ ይግባ በጀት ሲለቀቅ የምናደርገው ነገር መስመር የምናስይዛቸው ነገሮች ብዙ ነገሮች አሉ። አንቺም ስራ ላይ እየሆንሽ ሁኚ ነው ያሉኝ። እያበረታቱኝ ነው ያሉት። ኳስም ያው ዝም ብሎ እንትን አይገዛም አይሰጥም። ያለውን ሂደት ጠብቄ ነውና ኳስም እንደሚሰጡኝ ቃል ገብቶልኛል።
በተለያየ ነገር እንደሚረዱኝ መምራሩም አቶ አረሩም ብዙ ነገር ነው እየደገፉኝ እየረዱኝ ያሉት እግዚአብሔር ይስጣቸው እና ጥሩ ደረጃ እንደምደርስና መስራት እንደምችል በቃ ድጋፍ ከተሰጠኝ አሁን ካለውበት ወደዚህ ዞኑ በትብብር ቢያቀርበኝ የሥራ ቦታዬን ቢያመቻችልኝ ሴቶች ይችላሉ በእውነት ሴት ልጅ እኮ የሆነ ነገር ለመስራት ይሄን አድርጊ ብቻ ነው ይሄን አድርጊ እንደዚህ ሁኚ ብሎ ሰርቶ ማሳየት ነው ስታሳያቸው ደግሞ አንተ ያደረከውን ይሰራሉ ያደርጋሉ በዛ ልክ ደግሞ ተሽሎ መገኘት ነው የሚፈልጉትና እኔ ደግሞ ለሀገር መስራት ፈልጋለሁ ተተኪ ማፍራት ፈልጋለሁ ያንን ለማድረግ በቁርጠኝነት ነው በቁጭት ነው እየሰራሁት ያለሁት ጥሩ ደረጃ ላይ እንደምደርስ ልጆችንም ጥሩ ቦታ ላይ እንደሚገኙ በተስፋ ነው እየሰራሁ ያለሁት እጅግ አመሰግናለሁ ክብራትና ክብራን ተመልካቾች ቆይታ እያደረግን የምንገኘው ከመምህርት እንዲሁም ከአሰልጣኝ ይመኙሻል ጋር ነው በርካታ ሀሳቦችን ያጋራችን ትገኛለች ፍጹም ተሾመ ፕሮግራሙን እያሰናዳ ወደ እናንተ አቀርባለሁ በካሜራ በኩል ፍሬው ማሞና በላቸው ባሮ ይገኛሉ ስቱዲዮ የሚገኙ ሌሎች ባለሙያዎችን ጨምሮ ማለት ነው ምናልባት ይመኙሻል አሁን እያሰለጠንሻቸው ካሉ ልጆች በርግጥ እኛ አካባቢ ከተሰራ ውጤት እንደሚያመጣ በብዙ ነገር ያየን ነው በብዙ አሁን ከዚህ ቀደም በተከናወኑ የዞን ሻምፒዮና ላይ ሴቶች በተሳተፉባቸው ውጤት ሲያመጡ ያየን ነው አሁን ካያሽ ካለሻቸው ልጆች ነው ከታዳጊ ወንዶችም ከሴቶችም ወደፊት ምን ያክል ልጆች ተስፋ ይኖራቸዋል ብለሽ ታስቢያለሽ እኔ በሙያዬ እርግጠኛ ነኝ ብዙ ልጆችን እንደማፈራ ብዙ ከግማሽ በላይ የሚሆኑ ልጆች ጥሩ ደረጃ ላይ ጥሩ ተወዳዳሪ ዞናችንም ሆነ አገራችንን ወክለው ጥሩ ደረጃ ላይ ይደርሳሉ ብዬ ማስባቸው ብዙ ልጆች አሉ ግን እነዚህ ልጆች በምን በኩል ነው ተደጋጋሚ ስልጠናዎችን እየሰጠው ማብቃት ያለብኝ የሚለው አሳሳቢ ጉዳይ ነው ለኔ አሁን ያ ምንድነው የሥራ ቦታ ርቀት ምቹ አይደለም ለኔ ተመላልሼ ነው ያንቺም ሰሪው ጊምቦ ወረዳ ነው መታሰሪው ያለው ቦንጋ ላይ ነው ስለዚህ ያው የትራንስፖርትም ወጪዎች ይኖራሉ የሥራም ቦታ ዛለ ስልጣና ምቹ አይደለም እነዚህ ነገሮች ተደራርበው ውጤታማ እንዳልሆነ ያደርጉኛል ነው እነዚህ ልጆች ያው ይዣቸዋለሁ ውጤታማ ለማድረግ ደግሞ ብዙ ድጋፍ ያስፈልገኛል በተለይ አሁን የሥራ ቦታ ያለ መመቻቸት ወደዚህ ቀረብ ቢልና ልጆችን ብከታተል እርግጠኛ ነኝ የ12 የ11 አመት ልጆች ናቸው አንደር 50 ናቸው ያስኳቸው ለመጫወት በጣም ጉጉት ያላቸው ናቸው በራሳቸው ኳስ ሁሉ እየገዙ ነው የሚደግፉ ናቸው እነዚህ ልጆች ደግሞ ለዓለማጣት የኔ ጥረት ይጠይቃል ስለዚህ እኔ እንግዲህ አሁን እኔ እንዲደግፈኝ የምጠይቀው የዞኑ መንግስት ነው አሁን ደግሞ ያለንበት ወቅት በስራ የሚያምን መንግስት ነውና የሚደገፍ ነው ብዙ ለውጦችን ያያየን ነው ይደግፉኛል ወደዚህ ያመጡኛል ያበረታቱኛል ያሰሩኛል የሚል እምነትም ጭምር ታክሎበት ነው ይሄንን ፕሮግራም የጀመርኩኝ እንደማላቋረጥና የዞኑ መንግስት ድጋፍ እንደሚያደርገኝ ከአጠገቤ እንደሚሆን ተስፋ በማድረግ ነው ስራውን የጀመርኩኝ ደሞም እርግጠኛ ነኝ በቃ ይሰጠኛል ጥሩ ነገር ያደርግልኛል ብዬ አምናለሁና ለልጆችም ተስፋ ያላቸው ናቸው እየሰራን ነው ከሳምንት 3 ላይ ነው እየሰራን ያለነው ወደዚህ ደግሞ ቀረብ ብል ቀናትን በመጨመር የተለያዩ ክህሎትን የተለያዩ ትሬኒንጎችን በማሰራት በቅርብ ቀን ገበያ ላይ እንዲቀርቡ ማድረግ ይቻላልና ያው ትብብርና ድጋፍ ከኔ አይለይ ነው የሚለው በዚህ አጋጣሚ ይህን ዝግጅት የሚከታተሉ የዞኑ መንግስት ይሁን ሌሎች አካላት በተለይ ስፖርት ወዳድ በአካባቢያችን በጣም ደስ የሚለው በግለሰብም ደረጃ በተቋማትም ደረጃ በጣም ስፖርት ወዳድ ማህበረሰብ ነው ያለው በእርግጠኛነት ከአንቺ ጎን ሆነው ውጤት እንዲመጣ እንደሚያደርጉ እኔም ባለሙሉ ተስፋ ነኝ በዚህ አጋጣሚ ደግሞ ለቦንጋ ትምህርት ኮሌጅም ብዙ ውጤት አስገኝተሻል ምናልባት አሁን ያሉ አካላት ላይ ያውቁ ይችላሉ ይሆናል ስለዚህ ያንንም ታሳቢ አድርገው እነሱም ድጋፍ ያደርጉ ይችላሉ ይሄን ፕሮግራም ተመልክተው በተስፋ እንጠብቃለን ይመኙ ሌላም መጠይቅሽ ነገር አሁን በየአመቱ እንግዲህ በእኛ እንደ ከፋ ዞን ውድድሮች ይካሄዳሉ ክልል ሻምፒዮና ያው በቅርብም በቦንጋ ከተማ ተካሂዷል ከዚህ ቀደም ደግሞ የክልል ክለቦች ሻምፒዮናም ከፋ ዞን ከአንድ ሁለት ጊዜ ዋንጫ አንስቷል በወንዶቹ ነገር ግን
ብዛም የሴቶቹን አላየንም። እንደ ክልልም የሴቶቹ ተሳትፎ አጥጋቢ ነው ብለን ደፍረን መናገር አንችልም። የዞናችንም እንደዛ አንቺ ምን ታዘብሽ? አሁን እንደ ዞን በየአመቱ የሚደረጉ ውድድሮች ምን ወደፊት መስተካከል አለበት ያልሽ፣ በተለይ ሴቶችን ከማብቃት ከማሳተፍ ከማወዳደር አንጻር? ያው የታዘብኩት ነገር ስፖርት ከትምህርት ቤቶች ነው የሚጀምረው። በፊትኛውን ለዚህ ደረጃ ስንደርስ ትምህርት ቤቶች ላይ ይሰራ ነው የምለው። ከየትም አናመጣም። ልጆች ብዙውን ጊዜ የሚገኙት የት ነው? ትምህርት ቤት ላይ ነው። የትምህርት ቤቶች ያለ መስራት ይመስለኛል ውድድሮች እንዲጠፉ እንደዚህ አሁንም ተተኪ ሴቶች እንዲጠፉ የሚያደርገው ትምህርት ቤቶች ላይ ያለ መስራት ነው። ከትምህርት ቤት ወደ ፕሮጀክት ከፕሮጀክት ወደ ክለብ እያለ ነው የሚመጣውና ትምህርት ቤቶች ላይ በየክላሱ ውድድር አዘጋጅተው ማወዳደር፣ እነዛን ልጆች ደግሞ ለተለያዩ ወረዳ ጫዋታዎች ዝግጁ ማድረግ መስራትን ይጠይቃል። በቃ በዋናነት ክትትል ይፈልጋል፣ ድጋፍ ይፈልጋል፣ መስራትን ይጠይቃል። እኛ በዚህ አመት ከሰራን ቀጣይ ላለው መዘጋጀትን ይጠይቃል፣ ማሰብን ይጠይቃል። ስለዚህ ውድድር መጣ ሲባል ብቻ ሳይሆን መስራት ያለብን ሁሌም መስራት አለብን። ሁሌም ውድድር ነው። እርስ በርስ የምናደርጋቸው ጨዋታዎች ለኛ ውድድር ናቸው። የሆነ ነገር ውድድር ሲመጣ እዛ ላይ ደግሞ የመቅረብ አድቫንቴጃችን ሰፊ ስለሆነ ትምህርት ቤቶች ላይ እነዚህ ውድድሮች ቢሰሩ፣ የስፖርት አካላትን ቢደግፉ፣ እንደዚህ የጠፉ አሰልጣኞችን ባሉበት ማነሳሳት። አሁን ብዙ ተጫዋቾች አሉ ከኔ ጋር የተጫወቱት በተለያየ ስራ መስክ የተሰማሩ፣ እነዛን ማበረታታት፣ ስሩ፣ ተንቀሳቀሱ፣ ሴቶችን እንዲሰሩ አድርጉ ብሎ ድጋፍ መስጠት። እነዚህ ነገሮች ቢደረጉ እርግጠኛ ነኝ ከውድድርም አንጠፋም። ድጋፍ ብቻና መስራት ነው የሚጠይቀው። ትምህርት ቤቶች ላይ ይሰራ የሚለው ነው የኔ ሀሳብና ስለዚህ የዞኑ ሻምፒዮና የውድድር የጥራት ደረጃው ከፍ እንዲል ከታች ጀምሮ እየተሰራ መምጣት አለበት። ቆንጆ ትዝብት ነው። ስለዚህ የሚመለከታችሁ የስፖርት ባለሙያዎች፣ የስፖርት አወዳዳሪ አካላት ተተኪ እንዲኖር በሀገር ደረጃ ስፖርቱ እንግዲህ ውጤታማ እንዲሆን ለማስቀጠል በተለይ አሁን በሩጫው የታየ ያለው ውጤት ባለበት እንዲቀጥል ከታች ተተኪዎች ላይ መስራት ይፈልጋል። ስለዚህ ትምህርት ቤቶችን መጀመሪያ ለስፖርት ውድድር ምቹ ማድረግ፣ ተማሪዎች እንዲወዳደሩ ማድረግ፣ ተተኪዎች እንዲወጡ ማድረግ ከሁላችንም ይጠበቃል። መልካም ትዝብት ነው። እጅግ አድርገን እናመሰግናለን። እንግዲህ ፕሮግራማችን ከማገባደዳችን በፊት አንድ ሁለት ጥያቄዎችን ወደ አንቺ አቀርባለሁ። ስሰማ እናንተ ቤት አንቺ ብቻ አይደለሽም ስፖርት ፍቅሩ ያለሽ፣ እህትሽም እንዳለች ሰማው። እንደው አሁን አንቺ እሷን ጨምሮ በቤተሰብ ደረጃ ምን ላይ ነው ያለሽው? እሺ ጥሩ ጥያቄ ነው። ያ የኔ ታናሽ እህቴ ሶስተኛ ለቤቱ 3 ልጆች ነን። ታናሼ ያው ከኔ ጋር በሚሄድበት ስፖርት ውድድር ላይ ሁሉ ተሳታፊ ናት። ጥሩ የምትባል የስፖርት ፍቅር ያላት ናት። ሁለታችን ስለ ስፖርት ሁሌም እንነጋገራለን። ኢቭን ኢፍ ስፖርት ባለበት እኔ ሁሌ መዝናኛዬ ሜዳ ነው። የትም አታየኝም፣ የትም አልቦዝንም፣ የትም ኢንጆይ አላረግም። ውድድር አለ ስፖርት አለ ሲባል ሜዳ ነው ወርዶ ከሷ ጋር ማለት ነው። እሷም የመስራት ፍላጎቱ አላት። አሁን ላይ እየተነጋገርን ነው። እሷ የምትሰራው በሚዛን እንትን ውስጥ ነው፣ ዞን ውስጥ ነው የምትሰራ። ሸዋቤንች ላይ ነው የምታስተምረው። እዛ ላይ ልጆችን ይዛለው የሚል ሀሳብም እያመጣች ነው እሷ። ያጂ እዚህ አንድ ቲም ቢኖር እዛ አንቺ ጋር ቢኖር እነዚህን አወዳድረን ጥሩ ሴቶችን ማፍራት እንችላለን ብለን ብዙ እንነጋገራለን። ግን እሷ እየሰራች ነው። ከወንዶች ጋርም ከሴቶች ጋርም ትሰራለች። ግን እኔ ነኝ አሁን የቦታ ያለመቻቸት ሆኖብኝ ብዙም የጠፋሁት። አሁን ላይ ደግሞ እሷን በቁጭት ተነስታለች። በእውነት እሷን በቁጭት ተነስታለች። እኔም በቁጭት ነው። እንዶ ለምንድን ነው የጠፋ ነው? እንዶ ለምን ተተኪ አናፈራም በሚለው ነው። በቃ ተተኪ እኛ ካልሰራን ተተኪ ከየት ነው የሚመጣው በሚል ቁጭት ተነሳስተናልና እሷም እዛ እንደዚህ ፕሮጀክት ለመያዝ ሀሳቡ አላትና ጥሩ ደረጃ ላይ እንደምንደርስና የተሻለ ነገር እንደምናመጣ ተስፋ አለኝ። የቤተሰብ ሁኔታስ? የቤተሰብ ደስ ይላል። አግብቻለሁ። የሁለት ልጆች እናት ነኝ። ልጆቼም የኔን የኔን ፈለግ ተከትለው ጥሩ ደረጃ ላይ እንዲደርሱ እመኛለሁ። እጅግ አድርጌ አመሰግናለሁ። እንግዲህ ሌላው ለወደፊት
ያንቺ ፍላጎት ያንቺ ህልም ያው ተተኪ ማፍራት እንደሆነ ነግረሽናል። እንግዲህ ድጋፍ ቢሰጥሽ ከዚህ የተሻለ ደረጃ መድረስ ትፈልጊያለሽና እንደው በምን ያክል ጊዜ ውስጥ አዲስን የትን ጠብቃት? አንቺን የትን ጠብቅ? እህትሽም ያው እዛ እየሰራች ነው፣ በተለይ ይመኙሻል። በምን ያክል ጊዜ የትን ጠብቅ ድጋፍ ቢደረግላት የሚለው ጨምረሽ? ደስ ይላል። ጥሩ ጥያቄ። በእኔ ምንም አትጠራጠሩ። አሁን የሚጎልብኝ ድጋፍ የሚደረግልኝ ከሆነ ከስራ አንጻር ያለው ነገር ምቹ ሁኔታ ቢፈጠርልኝ ወደዚህ ቀረብ ብል ከትንሽ ጊዜ በኋላ እኔ ጥሩ ደረጃ ላይ እንደሚደርስ የደቡብ ምዕራብን የሴቶችን ቲም አፍርቼ ትልቅ ደረጃ ላይ እንደ ዞን እንደ ወረዳ እንደ ክልል ሳይሆን መታየት የምፈልገው እንደ ኢትዮጵያ ነው መታየት የምፈልገው። ሴቶች ብዙውን ጊዜ ይሰራሉ፣ የሆነ ነገር ሲደርስ ወደ ታች ነው የሚወርዱትና እኔ ደግሞ ያንን አልፈልግም። ወደ ላይ አፕግሬድ በትምህርቴም በዚህ ሙያም ወደ ላይ ጥሩ ደረጃ ላይ መድረስ ነው የምፈልገውና ያው እነዚህ መሀል ላይ የሚያስቸግሩ ነገሮች ከተቀረፉልኝ እንዳልሰራ አደጋ የሚሆኑ ነገሮች ከተቀረፉልኝ ምንም አልሰራበት ምክንያት የለም። ስለዚህ አሁን በጣም በቁጭትና በተነሳሽነት ነው በእውነት አሁን እኔ እየተናገርኩ ያለሁት። በቃ መደገፍ ያለበት አካል እንዲደግፈኝ ጥሩ ደረጃ ላይ እንደማደርስ ታለንትም ስላለኝ ጥሩ ልጆችን ማፍራት ጥሩ ደረጃ ላይ የሚደርሱ ልጆችን ማፍራት ስለምችል ያለው ድጋፍና ትብብር ያው በዞኑ በኩል በእናንተም በኩል ተደርጎልኝ ጥሩ ደረጃ ላይ የኢትዮጵያ ብሔራዊ ቡድንን ይዞ የማሰልጠን ምኞት ሁሉ አለኝ። ለምን ከሰራው ለምን አልደርስም የሚል ህልም ሁሉ ስላለኝ ያው ከሚመለከተው አካል የሚመለከተው ድጋፍ ተደርጎልኝ በአፋጣኝ እንደው ምንም ሳይዘገኝ በአፋጣኝ ወደ ቅርብ እዚህ አካባቢ መጥቼ እነዚህን ልጆች አብቅቼ ቀጣይ አመት ላይ ውድድር ላይ በቃ መታየት ነው የምፈልገው። አንተ እንዳነሳ እህቴም በዛ ልክ ነው። እሷ እንኳን ያለችበት ሁኔታ ከተማ ላይ ስለሆነ እዛው ላይ ማብቃትና ከኔ ጋር ተከትላ ጥሩ ደረጃ ላይ ለመድረስ ተነጋግረናልም። ጥሩ ደረጃ ላይ እንደምደርስ የዞኑ መንግስትም አሁንም አይዞኝ እያለኝ ነው። አሁንም ደግሞ አይዞኝ ብሎኝ ድጋፉን እንዲቀጥልና ጊዜ እንደው ባይሰጥበት ለዚህ ጉዳይ ምክንያቱም ያስኳቸው ልጆች ህፃናት ናቸውና አልባሌ አሁን እኔ አንድ ቀን ከቀረው አትመጣም እያሉ እየቀሩ ላልባሌ ቦታ ከመሄዱ ያን ስራቸውንም ከምተው በአፋጣኝ ወደዚህ ቢያመጣኝና የዞኑ መንግስት ትብብር ቢያደርግልኝና እነዛን ልጆች አብቅቼ ለውድድር ባበቃ ደስ ይለኛል። ይሄ ነገር ቢደረግልኝ ለኔ በቂ ነው እላለሁ። ለመስራትም አዳጋች ችግር የለብኝ ይሄ ነው። በፍላጎት ስለተነሳው ድጋፍ ብቻ እንዲደረግልኝ ነው። ሌላ ምንም በእርግጠኛነት መናገር ደፍሬ መናገር የምችለው አንቺ የምታነሻቸው አይነት ድጋፎች ለዞኑ መንግስት ምናልባት ተራ ሊባል የሚችል ነው። የዞኑ መንግስት ከዛ ባለፈ ውጤቱን በደንብ ስለሚፈልግ በእርግጠኛነት ደግሞ የተሻለ ድጋፍም ተደርጎ ወደ ስራ ትመለሻለሽ የሚል ሀሳብ አለኝ። ከዛም ባለፈ ይህንን ዝግጅት የሚመለከቱ ሌሎች ሁሉም ነገር ኖሯቸው አሰልጣኝ የቸገራቸውም ሊኖሩ ስለሚችሉ ራስሽንም በዚህ በኩል እንድታዘጋጂ በዚህ አጋጣሚ ጠይቃለሁ። እንደው ከመሰነባበታችን በፊት የምትይው ነገር ካለ መጨረሻውን እድል እንደው የምታመሰግኙ ሰው ካለ እድል ልስጥሽ። እሺ፣ አመሰግናለሁ። ያው እኔ መጨረሻ ለመናገር የምፈልገው መሰልጠን የሚፈልጉ ህፃናትን እኔ አሁን ኡሚቲ ትምህርት ቤት ላይ ያሉ ተማሪዎችን ነው ያስኩት። በየትምህርት ቤቱ ያሉ ህፃናት ኡሚቲ ትምህርት ቤት በመምጣት በመመዝገብ እንዲሰሩና መደገፍ የሚፈልጉ ወደ ስፖርቱን የሚወዱ አካላት የመንግስት አካላትም ሊሆኑ ይችላሉ፣ ግለሰቦች፣ ባለሀብቶች ሊሆኑ ይችላሉ። እኔን ከጎኔ አይዞሽ በማለት የጎደለኝን ማቴሪያል በማሟላት በመደገፍ ይሄንን ስራ እንዲያስኬድ ሁሉንም በከፋ ቴሌቪዥን ስም መጠየቅ እፈልጋለሁ። ደሞም ይሳካል የሚል እምነት አለኝ። ከዚህ በመቀጠል ይሄንን ስራ እንዲሰራ የሚያበረታታኝ የከፋ ዞን ስፖርት ጽሕፈት ቤትን የወረዳውን ማመስገን ፈልጋለሁ። አልፎም ተርፎ የኡሚቲ ትምህርት ቤት በዋናነት መምህር አጦ ገብሬ ልጆችን መዝግበው ለኔ በማመቻቸት ለዚህ ደረጃ እንድደርስ ስራዬንም እንዳልተው አይዞሽ እያሉ እያበረታቱኝ ያሉ መምህር አጦን የዞኑ መንግስት እንድሰራ ሜዳውን ሁሉ አመቻችቶልኛልና አሁንም ከዚህ የበለጠ እንደሚያደርግልኝ
እተማመናለሁ በሙሉ ተስፋ በቀጣይ ፕሮግራም ላይ እንደዚህ በአካል በመስራት ከናንተ ጋርም እንደምገናኝ ልጆቼንም ሄዳችሁ እንደምታዩ ተስፋ አለኝና ድጋፋችሁ አይለኝ እላለሁ። አመሰግናለሁ። እጅግ አድርጌ አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ዛሬ በነበረን የእንግዳ ሰዓት እንግዲህ በ2011 ዓመተ ምህረት በመላው ኢትዮጵያ የሴቶች እግር ኳስ ሻምፒዮና ከነበረች እግር ኳሱን በአሰልጣኝነት የዋንጫ ባለቤት ከሆነች መምህርት እንዲሁም አሰልጣኝ እንዲሁም ደግሞ በከፋ ዞን በተለያዩ ውድድሮች ካፕቴን ሆና ስታገለግል የነበረች በተጫዋችነት ማለት ነው። ከዛም ባለፈ አሁን በግል ጥረቷ ህጻናትን የተንከባከበች በእግር ኳሱ ውጤታማ እንዲሆኑ እያደረገች የምትገኝ መምህርትና አሰልጣኝ ይመኙሻል ጋር ቆይታ አደረግን። በጣም በነበረን ብዙ ሀሳብ ተለዋውጠናል፣ ብዙ ነገሮችን አግኝተናል ብለን ተስፋ እናደርጋለን። ምናልባት ይመኙሻልን መደገፍ የከፋ ዞን ስፖርት አንድ ስቴፕ አንድ እግር ከፍ ማድረግ ነው። ከዛም ሲያልፍ በክልሉ የስፖርት እንቅስቃሴ ውስጥ አሻራ ማኖር መሆኑን በመረዳት የሚመለከታቸው የመንግስት የግል ዘርፍ ወጣቶች፣ ባለሀብቶች በተለያየ ስራ ሂደት ላይ የምትገኙ አካላት የበኩላችሁን ድጋፍ እንድታበረክቱ የከፋ ቴሌቪዥን በቀጥታ ጥሪውን ያስተላልፋል። በእርግጠኛነት ደግሞ በቅርብ ጊዜ ድጋፎች ተደርገውላት ህጻናትን ደህና ደረጃ ታደርስና እኛም እንደው የት ደረሱ የሚለውን ለእናንተ ተከታትለን የምናደርስ ነው የሚሆነው። ስለነበረን ጊዜ እጅግ አድርገን እናመሰግናለን። ሳምንት በሌላ እንግዳ በሌላ ዝግጅት እስክንገናኝ ቸሩን ተመኘን። ሰላም።